መስል ንግግር ወይም ጥያቄ ማቀርብ። ሀገር የሚያጠፋው በእርግጥ የትኛው ነው? ነውር ብለን በሰየምነው ሰግጥ ጭምብል ቁም ነገርም የሚያፈልቀው ህመም አለን ድረሱልን የሚል ቅኔ የሚዘርፈው አዶናይ ነው ወይስ ያኛው ጠላት መርጦ ዘር መንዝሮ የሚያባላው ምሁር ነኝ ባይ ባላምሮ? የትኛው ነው በእርግጥ ትውልድ የሚያመክ ነው? እስኪ በበጎ ዓይን በመልካም እንየው። አበባ ሸፍኖ እሾህ ከሚሰጥ ፋይዳ ከሌለው ሰው እመነኝ ግድ የለም ከሾህ የተገኘም አበባ ጥሩ ነው። ማን ነው ሀገራት ትንሽ ዝና ሲያገኝ ራሱን ቆልሎ ሲራቀቅ የሚውለው? ወይስ እስከ ኃጢአታችን የሚሸከም አምላክ የምትደግፍ እናት መኖሯን ያወጀው ዘመኑን ተሻግሮ ያለባበስ ወጉን ሀገሩን አክብሮ ማርያም 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 ያለው ማን ነው ሀገር አጥፊው? ንገሩኝ። ይሄኛው ጻድቅ ነው? ይሄኛው ልክ ነው? ታቦቱን ሲያቃጥል ሲያፈርስ የምናየው? ለየትኛው ነበር አዋጅ የሚገባው ድምፅ የሚያስፈልገው? እውነት ለመናገር የምንጮህለት ችግር አልቆብን ነው ከወጣቱ ደውል የምንሟገተው? ይልቅ ወደ መፍትሄው እስኪ በበጎ ዓይን በመልካም እንየው። ወጣቱ ቀስት ነው፣ ለተረሳው ትውልድ ማሳያ መስመር ነው። ባከነም ካላችሁ ለባከነው ትውልድ ማን ነው ተጠያቂው? ማን ነው ፈራጅ ዳኛው? ችሎቱ ይሰየም። ወጣቱን እንስማው። የተንጋደደ ቃል ነውር የመሰለው ስለምን ወጣቱን በብዙ አነቃቀው? ቀድሞውን ቀራጩ እንዴት ቢቀርጸው ነው? እዚህ ላይ ነው ነጥቡ። በደንብ እንመርምረው። የተረሳው ትውልድ በጫት በሲጋራ በወሲብ የጠፋው በራስ መተማመን መራመድ ያቃተው ህመሙን ተረድቶ ጠፍቶት ነው የሚያክመው። ለዛ ነው ቀስታችን ነውሩን በአደባባይ በግላጭ ያወጣው። ምናልባት ወቃሹ ከልጇ ዳኝ ጋር ነው የሚወቃቀሰው። ነገሩ ደውል ነው፣ ነገሩ ቀስት ነው። በነቀፈው ፋንታ ይልቅን መርምረው። ግድ የለም እንስማው፣ ጉዳዩ ከባድ ነው። አሁን ይሄ ጩኸት ወጣቱን ያሸሻል ወደ መደበቂያው። አንድ ጥያቄ አለኝ። ሰው አጥፍቶ ሰው ተመክሮ ሰው ተምሮ ሲድን ምን ነው የሚያመን? መውደቁ ነበረ በእርግጥ የሚበችን? ራሱን ማሸነፍ ማዳን ከብዶት ወድቆ በሐሺሽ በጋንጃ በሱስ ወፍጮ ደቆ ይሻላል ወጣቱ ማየት የትም ወድቆ? ታዲያ የቱ ላይ ነው ራሱን ማዳኑ መሰሉን መግለጡ? ማሸነፍ ሲገባው የምንወቅስበት ምክንያቱ የቱ ላይ ነው? ዋሽቶ ቢሆን ኖሮ ነበር የምናከብረው ጀግና ወጣት እያልን ላሪያ የምናጨው? እውነት መናገሩ ስለምን አስናቀው? ስለምን አስጠላው? ከዚህ ሁሉ መሃል መርጦ የሚከተለው ወጣቱ ለጉድ ነው። ለምን ይመስልሃል? ግድ የለም ማጥ ነው። ይልቅ እንደ ሀገር ትውልዱን መምረው ወጣቱን እንስማው። መንገዱን ለሳተ ለተረሳው ትውልድ ማን ነው ተጠያቂ? አሁንስ ማን ይሆን ለማዳን ወጣቱን መንቃት የሚገባው? የትኛው ቃል በልጦ ትውልዱን አነጸው? የትኛው ንግግር ትውልዱን ገደለው? ግድ የለም ማጥ ነው። ቀስቱ ነው የሚነጀው። ራሱን አጋልጦ ወጣቱን ሊያድን ነው። አዶናይ ቀስት ነው። የትኛው ነው በእርግጥ ሀገር የሚያፈርሰው? ዛሬ ግጥም የሚመስል ንግግር ወይም ጥያቄ ማቀርብ። ሀገር የሚያጠፋው በእርግጥ የትኛው ነው? ነውር ብለን በሰየምነው ሰግጥ ጭምብል ቁም ነገርም የሚያፈልቀው ህመም አለን ድረሱልን የሚል ቅኔ የሚዘርፈው አዶናይ ነው ወይስ ያኛው ጠላት መርጦ ዘር መንዝሮ የሚያባላው ምሁር ነኝ ባይ ባላምሮ?